የመጀመሪያው ችግር እግዚአብሔርን የማያውቁ ሰዎች ካህናት ይሆናሉ። እግዚአብሔርን የማያውቁ ምናምንቲዎች ሰዎች በእግዚአብሔር በአምልኮ ቦታ ውስጥ በእግዚአብሔር ቤት ውስጥ በኃላፊነት ይቀመጣሉ። የኤሊ ልጆች ምናምንቲዎች ነበሩ፣ እግዚአብሔርንም አያውቁም ነበር ይላል። ካህናት ነበሩ ግን ምን አይሉም ነበር? አቤት አስቡ እንግዲህ እግዚአብሔርን የማያውቅ ካህን አገልጋይ የሆነበት የእምነት ቦታ ምን ያህል ድቅድቅ ጨለማ እንደሆነ እዚህ ያለን ሁላችን አብረን እንመልከት። ጊዜያችን እዚህ ሁላችን አሁን እንግዲህ እውነት እንነጋገር አይደል? ፖለቲካ እንነጋገር ወይስ እውነት እንነጋገር አይደል? አዎ እውነት እንነጋገር ከተባለ አስፈሪ ነው። አንድ አይነት ነው። ብዙ አገልጋዮች እግዚአብሔርን ዕውቀት ቢኖራቸውም እግዚአብሔርን የማያውቁ ሰዎች አሉ። አዋቂዎች ሊሆኑ ይችላሉ ግን እግዚአብሔርን የማያውቁ ሰዎች አሉ። ከዚህ የተነሳ የእግዚአብሔር ቤተክርስቲያን የተባለችው የጥቅም ቦታ ትሆናለች። አሁን እናየዋለን። እነዚህ እግዚአብሔርን የማያውቁ ሰዎች ስስታሞች ናቸው። እነዚህ አገልጋይ ካህናት አገልግሎታቸውን ለጥቅምና ለክብር ብቻ ያውሉታል። በዚህም ምክንያት አገልጋዮቹ ራስ ወዳዶች ስስታሞች ስለነበሩ የእግዚአብሔርን ድርሻ እና የራሳቸውን ድርሻ አይለዩም። ለእግዚአብሔር ክብር የሚውለውን የመስዋዕት ጉዳይ መጀመሪያ ራሳቸው ይወስዳሉ። ስለዚህ ራሳቸውን የሚያስቀድሙ ናቸው ማለት ነው። የእነሱን ድርሻ ሳይለዩ ሁሉንም ለራሳቸው ብቻ ያደርጉታል። መጽሐፈ ሳሙኤል እንዲህ ይልልናል። የካህናት ልምድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁም ሶስቱ ቅድም ስትማሩ ነበር ብፁዕ አባታችን አቡነ ማርቆስ ይህንን ሲገልጹት ነበረ። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁ 3 ጣት ያለው ሜንጦ ነበረ። ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰድ ነበረ። ሜንጦ ያወጣውን ሁሉ ካህኑ ለእርሱ ይወስድ ነበር። ወደዚያ በመጡት በእስራኤላውያን ላይ በሴሎ እንዲህ ያደርጉ ነበር። ወስደው ያ ነገር የዘረፈውን ነገር ዘርፈው ለራሳቸው ያደርጉ ነበር። ይሄ መብቱ የፈቀደላቸው ናቸው። ነገር ግን ከዚህ የከፋ ደግሞ ያደርጉ ነበረ። ስልጣናቸውን ለጥቅማቸው ብቻ ያንን ክህነቱን ለጥቅም ብቻ ያውሉት ነበረ። ጨለማ ዘመን እንደዚህ ነው የሚሆነው። መንፈሳዊነት ይጠፋና